ሰበር ዜና ኦቦ ሽመልስ አብዲሳ ስለ ፋኖና አማራ አዲስ ጉድ አሰሙ። ሽመልስ የብልጽግናው ቀጣይ እቅድ ምን እንደሆነ ከአፋቸው አምልጧቸዋል። የፕሬዝዳንቱ ንግግር ጉድ ያስባለ ነው። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂም አብይ ላይ ከባድ ካርድ መዘዋል። ይህ ዴይሊ ፖለቲክስ ነው። አቶ ሽመልስ አብዲሳ በትላንትናው ዕለት ስለ አማራና ፋኖ ሌላ ጉድ አሰምተው ተከስተዋል። አማራን እርስ በርስ ደም አቃብተነዋል ሲሉ በኦሮምኛ ተናግረዋል። ከዚህ ቀደም ነፍጠኛ ነፍጡን ወልውሎ እየመጣብን ነው ሲሉ ፍርሃታቸውን የገለጹት ሽመልስ ዛሬ ደግሞ ሌላ እጅን በአፍ የሚያስጭን ጉዳይ አንስተዋል። የኮንፊውዝዱ አለቃ አባይን ተሻግረን ቁማር በላናቸው ባሉበት አፋቸው ዛሬ ደግሞ ስለ ፋኖ ሌላ ጉዳይ አንስተዋል። ንግግሩ ከባድ ድንጋጤን የፈጠረ ሲሆን ብልጽግና በቀጣይ ምን አቅዷል የሚለውን ጉዳይ ያጋለጠ ሆኗል። የሽመልስን ንግግር በዝርዝር እናስደምጣችኋለን። ፕሬዝዳንት ኢሳያስ አፈወርቂም ጠቅላይ ሚኒስትር አብይ ላይ አደገኛ ምላጭ መዘዋል። እስከ ወልዲያ በመዝለቅ መከላከያን ወግተዋል በሚል የተከሰሱት አቶ ኢሳያስ ብልጽግናን ቅዠት ውስጥ ሆኖ እየዛተብን ነው ሲሉ አዲስ ማስጠንቀቂያ አሰምተዋል። ብልጽግና ዋናውን ጦርነት ሳይከፍትብን ሲሉም ሳይቀድመን እንቅደመው የሚል እቅድ እንደነደፉ መረጃዎች ከአስመራ ወጥተዋል። በሌላ በኩል የኢትዮጵያ ጦር በትላንትናው ዕለት ወደ አሰብ ግንባር ቡሬ ተጨማሪ ጦር ማስገባቱ ታውቋል። በስፋት የያዝነውን መረጃችንን እናሰማችኋለን። በሌላው መረጃችን ደግሞ ግብጽ አላርፍ ብላለች። ኢትዮጵያ ላይ እርምጃ እወስዳለሁ ስትል በትላንትናው ዕለት አዲስ ማስፈራሪያ ወደ አዲስ አበባ ልካለች። የግብፁ ፕሬዝዳንት አልሲሲ ትላንት በብሔራዊ ቴሌቪዥን ባሰራጩት ንግግር ኢትዮጵያ በምታደርገው ነገር እጃችንን አጣጥፈን አንመለከትም ሲሉ ዝተዋል። ሕግን በማክበራችን እንደ ፈሪ አትቁጠሩን ሲሉ ግብጽ ያላትን የጦር አቅም ሲናገሩም ታይተዋል። ከካይሮ ወደ አዲስ አበባ የተላከው የግብጽ ማስፈራሪያ እንመለከታለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህ ሌሎች መረጃዎችን አጠናክረናል። ለተለመደው ቪዲዮአችንን ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቹ እናመራለን። ግብጽ አላርፍ ብላለች። ኢትዮጵያ ላይ እርምጃ እወስዳለሁ ስትል በትላንትናው ዕለት አዲስ ማስፈራሪያ ወደ አዲስ አበባ ልካለች። የግብፁ ፕሬዝዳንት አልሲሲ ትላንት በብሔራዊ ቴሌቪዥን ባሰራጩት ንግግር ኢትዮጵያ በምታደርገው ነገር እጃችንን አጣጥፈን አንመለከትም ሲሉ ዝተዋል። ሕግን በማክበራችን እንደ ፈሪ አትቁጠሩን ሲሉ የግብጽ ያላትን የጦር አቅም ሲናገሩም ታይቷል። ከካይሮ ወደ አዲስ አበባ የተላከው የግብጽ ማስፈራሪያ በተመለከተ ከ4 ኪሎ ምንም መልስ አለመሰጠቱ አስገራሚ ሆኗል። ግድቡን በድል ብናጠናቅቅም ግብጽ ግን ባልበላውም ጭሬ ልበትነው እያለች ነው። በትላንትናው ዕለትም አልሲሲ ዛቻና ማስፈራሪያ ለኢትዮጵያ አሰምቷል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማትን በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብሏል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ ሁለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርጓል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሰዋል ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም
ወንጅለዋታል። የኢትዮጵያ የውሃና ኤነርጂ ሚኒስቴር ግብጽ ህዳሴ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጓ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበረ በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ፣ የብስለትና በንግግር የማመን እና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛው ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛ አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራት ፍላጎት ስጋት ላይ ስለሚጥል እንዲሁም የህግንና የመረጋጋትን መሪዎችን ዝቅ ስለሚያደርግ መሆኑን በንግግራቸውም ላይ አንስተዋል። ልማት የአንድ ሀገር ብቸኛ ጉዳይ አይደለም ያሉት አልሲሲ ወንዙ የህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብሏል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካል አማራጮችና የሁለቱን የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሐሳብ አቅርባ እንደነበረ ጠቅሰዋል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖሩ እና በጠባብ የፖለቲካ እሳቤዎች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁለቱ የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይነት እንደሌለው አመልክተዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከሀገራቸው 100 ሚሊዮን ህዝብ 98% የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰዋል። የህልውና ጉዳይ ነው ሲሉ አስቀምጠዋል። ፕሬዝዳንቱ አክሎም ሀገራቸው በአባይ ወንዝ ጉዳይ ላይ ተከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ የተከተለችው ካለው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሜ ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ ላይ አደገኛ ምላጭ መዘዋል። እስከ ወልዲያ በመዝለቅ መከላከያን ወቅተዋል በሚል የተከሰሱት አቶ ኢሳያስ ብልጽግና ቅዠት ውስጥ ሆኖ እየዛተብን ነው ሲሉ አዲስ ማስጠንቀቂያ አሰምተዋል። ብልጽግና ዋናውን ጦርነት ሳይከፍትብን ሲሉም ሳይቀድመን እንቅደመው የሚል እቅድ እንደነደፉ መረጃዎች ከአስመራ ወጥተዋል። በሌላ በኩል የኢትዮጵያ ጦር በትላንትናው ዕለት ወደ አሰብ ግንባር ቡሬ ተጨማሪ ጦር ማስገባቱ ታውቋል። ኢትዮ ኤርትራ ቋፍ ላይ ናቸው። ወደ ጦርነት ሊገቡም ከጫፍ ደርሰዋል። ሁለቱ ሀገራት ማስጠንቀቂያና ዛቻ እያሰሙ ሲሆን ወታደሮቻቸውንም በተጠንቀቅ አቁመዋል። በዚህም መሃል በትላንትናው ዕለት ከኤርትራ በኩል የወጣው መግለጫ ሁለቱ ሀገራት ወደ ጦርነት መቃረባቸውን ያሳየ ሆኗል። የኤርትራ ውጭ ጉዳይ ሚኒስተር በድህረ ገጹ ሻቢያነት ባሰራጨው አቋም መግለጫ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይ በማንሳት እየተነኮሰ ነው ብሏል። በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስት በኤርትራና በኢትዮጵያ ህዝቦች መካከል ጦርነት ለመቀስቀስ ጥረት እያደረገ ነው በማለት ከሰዋል። የኤርትራ መንግስት በብልጽግና ፓርቲ ድርጊቶች ላይ ዝምታውን እየመረጠው የሚናገሩን አቶ ሳይሆን በዝምታ ባህሉ ስለመሆኑ የውጭ ጉዳይ ሚኒስትር ጽሑፍ ላይ ተጠቅሷል።
ምንም እንኳን የውጭ ጉዳይ መስሪያ ቤቱ ምላሽ የሰጠን አይደለም ቢልም የኤርትራው ቃል አቀባይ የማነ ገብረ መስቀል በየቀኑ ምላሽ እየሰጡ ነው። የማነ ከቀይ ባህር ጋር በተገናኘ ከኢትዮጵያ ባለስልጣናት ለሚነሱ ጉዳዮች እግር በእግር እየተከታተሉ ምላሽ ከመስጠት ቦዝነው አያውቁም። የውጭ ጉዳይ ሚኒስተሩ በአቋም መግለጫው ሀተታ መልክ ምላሽ በመስጠት የኢትዮጵያ መንግስት ክስ ላይ ምላሽ የሰጠው የማነ አስቀድሞ ምላሽ ከሰጡት በኋላ ነው። የኢትዮጵያ መንግስት ኤርትራ ራሱን መቀለ ከሰበሰበው ህወሓት ጋር በማበር ጦርነት ልታወጅ ነው በሚል መክሰሱ ይታወሳል። በዚሁ ክስ ላይ የኤርትራ መንግስት ከህወሓት ጋር በማበር ጦርነት ለማወጅ ከመዘጋጀት በተጨማሪ ለፋኖ ኃይሎች ድጋፍ እስከ መስጠት የዘለቀ መሆኑ ተጠቅሷል። የኤርትራ የውጭ ጉዳይ ሚኒስተር በጉዳዩ ላይ በሰጠው ምላሽ በጣልቃ ገብነት የቀረበው ክስ መሰረት የሌለው ነው ብሏል። የኢትዮጵያ መንግስት በኤርትራ ሉዓላዊነት ላይ በተደጋጋሚ እየዛተብን ነው ሲሉ ውጭ ጉዳይ መስሪያ ቤቱ በአቋም መግለጫው ሀተታው ገልጸዋል። የኢትዮጵያ ባለስልጣናት የዓለም አቀፍ ግንኙነት መርህን በመጣስ የኤርትራን ሉዓላዊነት እና የግዛት አንድነት የሚጋፋ አቋሞችን በተደጋጋሚ እያንጸባረቁም ነው ብሏል። የፖለቲካና ወታደራዊ መሪዎች በየጊዜ የሚሰጣቸውን ማብራሪያዎችና ከተከታዮቻቸው በኤርትራና በህዝቦች ላይ አሳፋሪ ዘመቻ እያካሄዱ ነው በማለት ከሰዋል። የኢትዮጵያ ባለስልጣናትን በጦርነት ዝግጁነት የከሰሰው የኢሳያስ አስተዳደር የኤርትራ ህዝብ ግን በዛቻው እንደማይደናገጥ ገልጿል። መስሪያ ቤቱ በአቋም መግለጫው አተታው ኤርትራን ወደ ጦርነት አስቀድማ እንደማትገባ የጠቆመ ሲሆን የሚመጣባትን ጦርነት ለመመከት ዝግጁ ናት ብለዋል። አቶ ሽመልስ አብዲሳ በትላንትናው ዕለት ስለ አማራ እና ስለ ፋኖ ሌላ ጉዳይ አሰምተዋል። አማራን እርስ በርስ ደም አቃብተነዋል ሲሉ በኦሮምኛ ተናግረዋል። ከዚህ ቀደም ነፍጠኛ ነፍጡን ወልውሎ እየመጣብን ነው ሲሉ ፍርሃታቸውን የገለጹት ሽመልስ ዛሬ ደግሞ ሌላ እጅን በአፍ የሚያስጭን ጉዳይ ተንፍሰዋል። የኮንቪዝዶ አለቃ አባይን ተሻግረን ቁማር በላናቸው ባሉት አፋቸው ዛሬ ደግሞ ስለ ፋኖ ሌላ ጉዳይ አንስተዋል። ንግግሩን ከባድ ድንጋጤን የፈጠረ ሲሆን ብልጽግና በቀጣይ ምን አቅዷል የሚለውን ጉዳይ ያጋለጠ ሆኗል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አሁንም አነጋጋሪ አስተያየቶቻቸውን መስጠት ቀጥለዋል። ፕሬዝዳንቱ ዛሬም በትኩስ ፖለቲካዊ ጉዳዮች ላይ የሚሰነዝራቸው አስተያየቶች እጅግ አደገኛ ሆነዋል። ከሰሞኑ የገዳ ኮማንዶ የተባለው ኃይል ሲያስመርቁ አነጋጋሪ አስተያየት ሰጥተዋል። በዚህም የኮማንዶ ኃይል ምረቃ ላይ ጥሬ ስጋ ቀለብን አሰልጥነን ያስቀመጥነው ሰራዊት አለን ፈተን እንለቀዋለን በማለት ተናግረዋል። ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም። በተመሳሳይ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ፋኖን አጥፋልን ብለን የምንለምነው ሚሊሻ አይኖርንም። ለራሱ ሲል የራሱን ህይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል ሲሉ መንግስታቸው በአማራ ጦርነት የተጠቀመ ያለውን ስልት በአደባባይ ተናግረዋል። አቶ ሽመልስ ንግግራቸውን ሲቀጥሉ እንዲህ ይላሉ። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተን ድነናል። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነሙሉ ክብሩ በአባገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባካና የሚል ሰው አይኖርም። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽአት ድረስ ምንም አይነት የፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህን ስንል መታበይ ሊመስላቸው ይችላል። ፖለቲካውን እየሰራ ነው ሰዎች ስለምናውቀው ነው በማለት ሰፊ ገለጻ ሰጥተዋል ነው የተባለው። አክለውም ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን። ነገር ግን እምቢ የሚል ካለ ጥሬ ስጋ እየቀለበ አሰልጥነን ያስቀመጥነው ሰራዊት አለን እንለቅበታለን ሲሉ ንግግራቸውን ደምድመዋል።